ልጅ መንዝ አጋንቻ ኪዳነ ምሕረት ነው የተወለደው። በነገራችሁ ላይ ክርስትናም የተነሳው መንዝ አጋንቻ ኪዳነ ምሕረት ዛሬ ድረስ ቀይት ኪዳነ ምሕረት እየተባለች ትጠራለች። በሩ ላይ ወደ ዘመሮ ስትወርዱ በሩን ብታነቡት የቤተ ክርስቲያኗ የገዳሟ መግቢያ አጋንቻ መንበረ መንግስት ኪዳነ ምሕረት ነው የሚለው ስሙ። አጋንቻ መንበረ መንግስት ነው የሚለው። መንበረ መንግስት ማለት ደግሞ የመንግስት የንጉሠ ነገስቱ መንበር ማኖሪያ ቦታ እንደማለት ነው እና አጋንቻ መንበረ መንግስት ምናልባት መንበረ መንግስት ተብሎ የሚጠራ ደብር ከዛ ከአጋንቻ ኪዳነ ምሕረት ውጭ ኢትዮጵያ ውስጥ አለ ተብሎ አይታሰብም። ካለም ደግሞ ተአካ ነገስት የቀድሞ ስሙ ተአካ ነገስት ነው ሊሆን የሚችለው እና ገራም ፋሲል ከመንዝ ተነስቶ እንግዲህ ወደ ጎንደር የአባቱ የያዕቆብ ወንድም ልጅ ሰርጸ ድንግል ጎንደር ደንቀዝ ወይም ደግሞ ጉዛራ አካባቢ ይሁን የዘፈን ላይ ጉዛራ የሚባለው ዘፈን የመጀመሪያው የጎንደር ቤተመንግስት ጉዛራ ነው። ጎንደር ከተማ ገና ስላልተቆረቆረ ጎንደር ከተማ ገና አፄ ፋሲል ግንቡን አልገነባም። አፄ ፋሲል ራሱ አልተወለደም በዚህ ጊዜ። ጎንደር የሚባለው ከተማ ገና አልተቆረቆረም። በወቅቱ በጌምድር የሚባል አካባቢ ነው የነበረው። ስለዚህ በጌምድር ደግሞ የምንለው ጣና ዙሪያን በሙሉ ይዞ ደንቀዝን ይዞ ከዛ እየተጓዘ ይሄ አዲስ ዘመን፣ ወረታን፣ ደንቢያን በሙሉ ይዞ እስከ እንፍራንዝ ድረስ ያለው ሀገር ነው በዋናነት የነገስታቱ መቀመጫ የነበረው። በዋናነትም የሰርጸ ድንግልም መቀመጫ የነበረው እንፍራንዝ ያለው የጉዛራ ቤተ መንግስት ነው እና ስለዚህ ገራም ፋሲል የአቤቱ ያዕቆብ ልጅ ከመንዝ ከሸዋ ተነስቶ ወደ ጎንደር ሄዶ አፄ ሰርጸ ድንግል ጋር በማረፍ ከባላባቱ ልጅ ከሆነችው ከሐመልማል እንግዲህ ሌላ አለች የጎጃም ባላ አስበልጦ ግን አቤቱ ያዕቆብ እጅግ ታላቁን የታሪክ ምዕራፍ ይዞ እናገኘዋለን ማለት ነው። ምክንያቱም መንትያውን የሸዋንና የጎንደርን የነገስታት ቤተሰብ የዘር ሐረግ መሰረት የጣለ እዛው መንዝ ውስጥ ተወልዶ መንዝ ውስጥ አድጎ መንዝ ውስጥ የሞተ እዛው የተቀበረ ምናልባትም ከመንዝ ብዙ ያልወጣ ነገር ግን ተጽዕኖ ከአፍሪካ ጫፍ ከነጭ አባይ ከታንዛኒያ እስከ ሜዲትራኒያን ድረስ የአቤቱ ያዕቆብ ተጽዕኖ ዛሬ ድረስ የአፍሪካን ቅርጽ የለወጠ ተጽዕኖ ያለው ሰው ስለሆነ እናነሳዋለን ማለት ነው በዛሬ ዕለታችን። እንግዲህ የአባቱም የአያቱም የአባቱ ልብነ ድንግልም የትውልድ ቦታም አካባቢም እድገትም እዛው መንዝ አካባቢ ነው። የልብነ ድንግል አባትም የአፄ ናኦድ የትውልድ ቦታም እድገትም በዛው አካባቢ ነው፣ መንዝ አካባቢ። የናኦድ አባትም በእደ ማርያም መስህለ ማርያም የሚባል ቦታ አለ መንዝ ውስጥ። ምናልባት እነ ብርቱካን ያውቁት ይሆናል፣ እነ መንዚዋ የምታውቁት ደግሞ በአካል ሄዳችሁ፣ እኔ በአካል ረግጬዋለሁ 1-2 ጊዜ። በአካል ሄዳችሁ የምታውቁ ሰዎች ደግሞ በአካል አሁን ድረስ የበእደ ማርያም የአፄ ዘርዓ ያዕቆብ ልጅ የበእደ ማርያም ቤተ መንግስት ፍርስራሹ ዛሬ ድረስ መስህለ ማርያም ግቢ ውስጥ ይገኛል ማለት ነው። በነገራችሁ ላይ በቅርብ ጊዜ ነው አዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ኢንስቲትዩት የአፄ በእደ ማርያምን አጽም ከመንዝ መስህለ ማርያም የነገስታት የአጽም ማሳረፊያ ቦታ ለደህንነቱና ትልቅ በኢትዮጵያ ታሪክ ውስጥ ጉልህ ቦታ ያለው ስለሆነ እና ገዳሙ ወይም ደግሞ መስህለ ማርያም ደብሩ ሩፋኤል በአግባቡ ስላልያዘው አጽሙን እና የታሪክ ተወቃሽ ላለመሆን ሲል አዲስ አበባ ዩኒቨርሲቲ አዲስ አበባ ሙዚየም ውስጥ አሁን ድረስ በክብር አርፎ እየተጎበኘ ይገኛልና አዲስ አበባ ዩኒቨርሲቲ የመግባት እድሉ ያላችሁ ሰዎች የራስ መኮንን ሙዚየም ላይ ከፍ ብላችሁ በአንድ ደረጃ ስትወጡ ታገኙታላችሁ ማለት ነው። የራስ መኮንን አዳራሽን አንድ ደረጃ ከፍ ስትሉ በእደ ማርያም ትውልዱም እድገቱም ንግስናውም ቤተመንግስቱም ቀብሩም እረፍቱም እዛው መንዝ መስህለ ማርያም ነው። ልጁም ናኦድ እንዲሁ ያው ደብረ ብርሃን ዙሪያ ዛሬ አንዳንድ ሐሳውያን
ኪዳነ ምሕረት ማን ነው ሰሚነሽ የሚሏትን ነገር ግን እውነተኛ ስሟ አንጎለላ ኪዳነ ምሕረት የምትባለውን በ1475 ዓመተ ምህረት የገደሟት እኚሁ ታላቁ ንጉሥ አፄ ናኦድ ናቸው። አፄ ናኦድ ተጽዕኗቸው በአፍሪካ ላይ በጣም ትልቅ ነው። የአፄ ናኦድ ልጅ ልብነ ድንግል ያው የታወቀ የታሪክ ጉምቱ የሚባል የታሪክ ንዑድ ነው። የእሱ ልጅ ደግሞ አቤቶ ያዕቆብ ከአራቱ ልጆች ውስጥ አንዱ አቤቶ ያዕቆብ ነው። ያዕቆብ በታሪክ ውስጥ በጣም ዝምተኛው ነገር ግን አፍሪካን በታሪክ ተጽዕኖ ውስጥ ያሳደረ ምናልባትም በዛ ዘመን በ16ኛው መቶ ክፍለ ዘመን የአፍሪካ ታሪክ ላይ ተጽዕኖውን በእጅጉ ካሳረፉ ጥቂት ሰዎች ውስጥ አንዱ አቤቶ ያዕቆብ ነው። ይህንን እናነሳለን፣ በክብር እናነሳለን። እንዴትስ ተወለደ ለሚለው እዚሁ የታደሰ ዘወልዴ የቀኛዝማች ታደሰ ዘወልዴ የአቤቶ ያዕቆብ አጭር ታሪክ በሚለው መጽሐፍ በተክለ ጻዲቅ መኩሪያ ከልብነ ድንግል እስከ አጤ ምኒልክ በሚለው መጽሐፋቸው በብላቴንጌታ ህሩይ ወልደ ስላሴ ዋዜማ ላይም በፕሮፌሰር ታደሰ ታምራት መጽሐፍ ላይም መንዝ ጌራ ምድር አናዝ ጽድ የሚባል ቀበሌ አካባቢ ገሜ ጊዮርጊስ የሚባል ታላቅ ደብር አለ እና እዚህ ታላቅ ደብር ውስጥ አፄ ልብነ ድንግል ያው እዚህ ራኩሬ የነበረውን ውጊያ ጦራቸው ሲፈታ ሲበተን ጦሩን ለማደራጀት ወደ ቤተ አማራ ከዛም አልፈው እስከ ደብረ ዳሞ ድረስ ከባለቤታቸው ከእቴጌ ሰብለ ወንጌል ጋር በሚንቀሳቀሱበት ወቅት በክብር ልጃቸውን አቤቶ ያዕቆብን ገሜ ጊዮርጊስ ከነ ልብሰ ተክህኗቸው ሰጥተው ለገዳሙ አስተዳዳሪዎች ጦራቸውን ለማደራጀት ወደ ቤተ አማራ ወደ ደብረ ዳሞ ሄዱ ነው የሚለው። እዚህ ላይ አንድ በጣም አስገራሚ አባባል ታደሰ ዘወልዴ ይጠቀማሉ። ምናልባት ባነብላችሁ በጣም ደስ ይለኛል እና እሱን እንደው ላንብብላችሁ። ከታደሰ ዘወልዴ መጽሐፍ ላይ የተወሰደ ነው። ምን ይላል? አፄ ልብነ ድንግል ከዋና መናገሻ ከተማቸው ከሸዋ እና ከመንዝ አጠቃላይ ከመንዝ አውራጃ ሲደርሱ ገሜ ጊዮርጊስ በሚባል ቀበሌ ጦርነቱን ለመቀጠል ሲሄዱ፣ ጦርነቱን ለመቀጠል ማለት ከግራኝ ጋር የነበረውን ጦርነት ጦራቸው ስለተበተነ እሱን አደራጅተው መልሰው ጦርነቱን ለመቀጠል ሲሄዱ ገሜ ጊዮርጊስ በተባለው ቀበሌ ላይ ልብሰ መንግስታቸውን ለልጃቸው ለአቤቶ ያዕቆብ ሰጥተው ምስጢር ለማውጣት ከቶውኑ ለማይጠረጠሩትና ታሪካቸውንና የሀገራቸውን ወሰን ከማናቸውም ወረራ በመጠበቅና በመከላከል ከብዙ ጊዜ ጀምሮ ጀግንነታቸው ለታወቀው ለማይደፈሩት ለመንዝ ባላገሮች አደራ ብለው ትተዋቸው ሄዱ። ይህንንም ማድረጋቸው ዘር እንዳይጠፋ ታሪክ እንዳይፈርስ በማሰብ ነው። አፄ ልብነ ድንግል ይህን ከፍ ያለ አደራ በመንዝ ሕዝብ ላይ ያለ መወላወል ጥለው ሲሄዱ የእግዚአብሔር መንፈስ አልተለያቸውም። ሕዝቡም አደራውን በመጠበቁ ከአውራጃው ውጭ ካሉት ሀገሮችና ሕዝብ የተለየ ከፍ ያለ ደረጃ አለው። ይኸው የመንዝ አውራጃ ጥንት ጀምሮ የሸዋ ቤተ መንግስት የትውልድ መከታተያ ዙፋን ሆኖ አሁንም የጥንት ደረጃውን እንደያዘ ይገኛል ይለዋል። ይኸው የመንዝ አውራጃ ከጥንት ጀምሮ የሸዋ ቤተ መንግስት የትውልድ መከታተያ ዙፋን፣ ያ ማለት የዙፋኑ ተከታታይነት እንዳይቋረጥ በማድረግ ሂደት ውስጥ አካባቢ ያለውን ተጽዕኖ ለማሳየት ያህል ነውና በዚህ ደረጃ ይገልጸዋል። የአቤቶ ያዕቆብን የዛ የአካባቢውን የመንዝና የአካባቢውን ተጽዕኖ ታደሰ ዘወልዴ እንግዲህ ገሜ ጊዮርጊስ ላይ ልብሰ ተክህኗቸውን ሰጥተዋቸው ምናልባትም በ8 ዓመታቸው በ9 ዓመታቸው ገደማ ሊሆን ይችላል ያንን ያደረጉት። አቤቶ ያዕቆብ ከዚያ በኋላ በጣም ትልቁን የታሪክ ግንድ ይመሰርታሉ ማለት ነው። በጣም በሚደንቅ ሁኔታ ከወለዷቸው 4 ልጆች ውስጥ 2ቱ ትላንት ድረስ ዛሬ ድረስ የዘለቀውን 2 መንትያ ዙፋን
እንዲመሰርቱ አቤቶ ያዕቆብ አስተዋጽኦ አድርጓል። የመጀመሪያው ልጁ አቤቶ ገራም ፋሲል የሚባል ልጅ ነው። የመጀመሪያው ልጁ አቤቶ ገራም ፋሲል። ሁለተኛው ልጁ አቤቶ ስግወ ቃል ይባላል። ሶስተኛው ልጁ አቤቶ ተዝካረ ቃል ይባላል። አራተኛ ልጁ ሴት ናት፣ ወለተ ማርያም ትባላለች። እንግዲህ የመጀመሪያ ልጁ አቤቶ ያዕቆብ የመጀመሪያው ልጅ ገራም ፋሲል። ገራም የሚባለው አቤቶ ፋሲል ነው ስሙ፣ ግን ገራም የሚል ስም የተሰጠው በጣም ገር፣ ቸር፣ ለጋስ፣ በጣም መልኩም የተዋበ ምናልባትም ደግሞ በጣም ደግ የሚባል በሱ ዘመን ኢትዮጵያ በጣም የተወደደችበት ልምላሜ የነበረበት ዘመንም ስለሆነ ገራም ፋሲል ይባላል። ገራም ማለት ያው ግሩም እንደማለት፣ ደግ እንደማለት፣ ቸር እንደማለት ነውና